እግዚአብሔር ሆይ ብዙ ሰዎች አውርተው ነበር፣ ይከስራሉ፣ ይሞታሉ፣ ይጠፋሉ፣ አይቀጥሉም ብለው ነበር። ነገር ግን ጉልበት ሆንከን። ኢዮብ ኃይል የሌለውን ምንኛ ረዳኸው እንዳለ አቅም በሌለን ሰዓት አንተ ጉልበት ሆንከን፣ አንተ አቅም ሆንከን፣ አንተ ኃይል ሆንከን። እግዚአብሔር ሆይ የጠላቶቻችንን አንደበት ሁሉ ጸጥ አሰኘህ። እግዚአብሔር ሆይ ያንን ጥፋት አሻገርከን። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ እንዳለ ዳዊት በጠላቶቻችን ፊት ለፊት አከበርከን፣ ሰው አረከን፣ አነገስከን፣ ሞገስ በሞገስ አደረከን። ይህ ሁሉ ካንተ ዘንድ ነውና እናመሰግንሃል። እግዚአብሔር ሆይ ደግሞ ከፊት ለፊት ያሉ ቀናቶቻችን ላይ አሁን እንጸልያለን። በስራችን ላይ በጀመርነው ጉዳይ ላይ ኃይል እንዲገለጥ፣ መልካምነት እንዲገለጥ እግዚአብሔር ሆይ አልፈን የምንሄድበትን ጸጋ እንድትለቅ በጌታ በኢየሱስ ስም ጸልያለሁ። በዚህ ክፉ በሆነ ዘመን የኔን ነገር፣ የቤተሰቤን፣ የልጆቼን፣ የሥራዬን፣ የእያንዳንዱ ጉዳይን ሁሉ ነገር ላንተ አሳልፌ ይሰጣል። ባንተ እጅ ነገር ውብ ይሆናል። ባንተ እጅ ነገር መልካም ይሆናል። እግዚአብሔር ሆይ ላንተ አሳልፌ ይሰጣል። ነገሮቻችንን ሁሉ እንድትሰራ አባትነትህንና መልካምነትህን እንድትገልጥ በጌታ በኢየሱስ ስም ጸልያለሁ። አንተ መልካም አባት ነህ። አንተ እውነተኛ ወዳጅ ነህ። አንተ እውነተኛ አፍቃሪ ነህ። ዛሬ ልቤን አፈርሳለሁ። ዛሬ ባንተ ፊት እንበረከካለሁ። የሁሉ ጌታ፣ ሁሉን የምታይ፣ ሁሉን የምትመለከት፣ ሁሉን መልካም የምታደርግ አንተ ብቻ ነህ። ወደ አንተ ጮኻለሁ። እግዚአብሔር ሆይ ይህንን ዓመት እግዚአብሔር ሆይ የመልካም የደስታ የባርኮት ዓመት እንድታደርግ በእጥፍ ነገሮች እንዲባረኩ፣ የሄዱ ነገሮች ሁሉ እንዲመለሱ፣ ምርኮ እንዲመለስ፣ በረከት እንዲመለስ፣ ሰላም እንዲመለስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የጀመርኩትን ጉዳይ ሁሉ ከግብ ለማድረስ ያንተ ኃይል ያስፈልገኛል። ጌታ ሆይ ኃይልህን እንድትለቅ፣ እግዚአብሔር ሆይ ኃይልህን እንድትለቅ፣ እንባ ውስጥ ያሉ፣ ሐዘን ውስጥ ያሉ ካሉበት ሐዘንና እንባ የሚወጡት አንተ ኃይልህን ስትለቅ ነው። ኃይልን እንድትለቅ እንጸልያለን። ነፃ አውጣን። ነፃ ያልወጣ ብዙ ነገር አለን። ነፃ አውጣን። ነፃ አውጣን ጌታ ኢየሱስ። ና ተገለጥ። ና ታሪካችንን ቀይር። ና መልካምነትን ግለጥ። ና አባትነትን ግለጥ። እንዳንተ ያለ ማንም የለም። እንዳንተ እውነተኛ ወዳጅ አላገኘንም። እውነተኛ አፍቃሪ፣ እውነተኛ ወዳጅ፣ ቸረረኛ አንተን አይቻለሁ። ስለዚህ ጌታ ሆይ ስምህን እጠራለሁ። ና መልካምነትን ግለጥ። ና አባትነትን ግለጥ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ያንተ ቸርነት፣ ያንተ በጎነት፣ ያንተ ምሕረት በእያንዳንዱ ጉዳይ ላይ እንዲሆን እጸልያለሁ። ምራን፣ ወደ እውነት መንገድ አሳየን። እግዚአብሔር ሆይ አመሰግንሃለሁ። ይህ ቀን የተባረከ ቀን እንዲሆን እጸልያለሁ። አንተ ከፊት ቅደም። ሰባሪው ከፊት ቀድሞ ወጥቷል ተብሎ እንደተጻፈ ከፊት ለፊት ያሉ መሰናክሎችን ሁሉ እያነሳህልኝ አንተ ከፊት ለፊት ቅደም። አንተ ከፊቴ ቅደም። አንተ መንገድን አሳየኝ። አንተ ጠቁመኝ። አንተ ምራኝ። አንተ አሰናዳልኝ። እኔ እከተልሃለሁ። እኔ ሰማሃለሁ። አንተ አድርግ የምትለኝን ሁሉ አደርጋለሁ። ጌታ ሆይ መልካምነትህ ስለማይለየኝ አመሰግንሃለሁ። በሕይወት ዘመኔ ሁሉ አንተን አመልካለሁ። ነፍሴ ለአንተ ትገዛለች። ቤታችን ሁሉ ለአንተ ይገዛል። እንቅስቃሴያችን ሁሉ ለአንተ ይገዛል። የማደርገውን ነገር ሁሉ አንተን በማክበር እንዲሆን እግዚአብሔር ሆይ ጸጋውን አብዛልኝ። ምሕረትህ በእኔ ላይ ይፍሰስ። ጸጋህ በእኔ ላይ ይፍሰስ። በሥራዬ ላይ ሞገስ ይሁን። በሥራዬ ላይ ሞገስ ይሁን። በእያንዳንዱ እንቅስቃሴ ያንተ እጅና መልካምነት እንዲገለጥ እግዚአብሔር ሆይ ጸልያለሁ። አባ ወደ ጉዳዮቻቸው ና። ወደ ጸለዩት፣ ወደ አነቡት፣ ወደ አወሩት ጉዳይ ና። ታሪካቸውን ልትቀይርና እነሱ በጨረሱት ጉዳይ ላይ ትንሣኤ ልታደርግና
ና ጌታ ሆይ በዚህ ሰዓት እየጸለዩ ያሉ ለልጆቻቸው፣ ለስራቸው፣ ለትዳራቸው ለጀመሩት ፕሮሰስ ለሚንቀሳቀሱበት ለእያንዳንዱ ጉዳይ እግዚአብሔር ሆይ አንተን ባወሩበት አንተን ባናገሩበት እንደ ሐና በሚስጥር እግዚአብሔር ሆይ አንተን ባወሩበት ጉዳይ ላይ አንተ በአደባባይ እንድታገናቸው በአደባባይ ለነሱ መልስን እንድትሰጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እናምናለን አንተ እግዚአብሔር ሆይ በጊዜ ነገርን ሁሉ የምታደርግነ ነገሮቻችንን የምትሰራነ አምናለሁ። መልካም አባት ነህ። አምናለሁ ታሪክ የምትቀይርነ አምናለሁ አደራረግን የምታደርግ የምትሰራ ታሪክ የምትቀይርነ እግዚአብሔር ሆይ በሰዎች ሁሉ ፊት እንድታከብራቸው ሞገሳቸው ከፍ ከፍ እንዲል በጌታ በኢየሱስ ስም ጸልያለሁ። ያንተ መልክና ያንተ መንፈስ በኃይል በእነሱ ላይ ይገለጥ በጌታ በኢየሱስ። ይህ ቀን የተባረከ ቀን ይሆንላቸው። ቀና ብለው የሚሄዱበት ቀን ይሆንላቸው። ሲሰማሩ በድል ይሰማሩ። ለሥራ ሲወጡ ተደስተው ይመለሱ። መለኮታዊ ጥበቃ ይለያቸው። እግዚአብሔር ሆይ እጸልያለሁ የእጆቻቸውን ሥራ በኃይል ባርክ፣ ለሌሎች አትርፋቸው። እግዚአብሔር ሆይ ሳቅ ወደ ቤታቸው ይግባ በጌታ በኢየሱስ። እኔ መሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ ብለህ የተናገርክ ጌታ ኢየሱስ አሁን በእነሱ ላይ ፍጹም የሆነውን ሰላም እንድታፈስላቸው በጌታ በኢየሱስ ስም ጸልያለሁ። ነውጥ ባለበት ዓለም እንዳይናወጡ ልባቸው እንዳይሸበር መለኮታዊ ሰላም በእነሱ ላይ ይፍሰስ። ጥበቃ ከነሱ ጋር ይሁን። እግዚአብሔር ሆይ ከፍ ከፍ አደርግሃለሁ። ስለምትረዳኝ ስለምታግዘን ጉልበት ስለምትሆንን ደግሞ እናመሰግናለን። አንተ ጽኑ ረዳታችን ነህ፣ ጽኑ ኃያል አምላካችን ነህ። ስምህን ከፍ ከፍ እናደርጋለን። ሃሌሉያ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ከፍ በል። በዚህ ሰዓት ከዚህ ጸሎት ጋር የሚስማሙ በተለያየ ዓለም ያሉ ሁሉ ወንድሞቼና እህቶቼን አባቶቼን እናቶቼን በነገር ሁሉ እንድትባረካቸው እንድትረዳቸው ጸልያለሁ። ባንተ ያልተሻገርነው የለም፣ ባንተ ያላለፍነው የለም። ባንተ እግዚአብሔር ሆይ ያላለፍነው መሰናከል፣ ያላለፍነው ጨለማ፣ ያላለፍነው ሞት የለም። ስለረዳህን አልፈናል፣ ስላገዝከን ተሻግረናል። ዳዊት እንደዚህ ያለ በሞት መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። እግዚአብሔር ሆይ ክፉን እንዳይፈራ በሞት ሸለቆ መካከል እንዲያልፍ ያደረግከው አንተ ነህ። በእኛም ሕይወት ላይ ብዙ የሞት ሸለቆዎች ቢኖሩ አንተ ከኛ ጋር ስላለ እናልፋለን። አንተ ከኛ ጋር ስላለ እንሻገራለን። ምክንያቱም ረዳታችን ነህ፣ ምክንያቱም አባታችን ነህ፣ ምክንያቱም አጋዣችን ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ፣ አመሰግንሃለሁ። በአንተ ረዳትነት ይህን ቀን አይቻለሁ። በአንተ ረዳትነት ይህንን ቀን አይተናል። በአንተ ረዳትነት ይህንን የተወደደ ቀን ማየት ችለናል። ስላገዝከን ስለረዳህን ነው። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ሰው በኃይሉ ችሎታ አይበረታም። ሰው በኃይሉ ችሎታ አይበረታም። አንተ ካልረዳኸው፣ አንተ ካላገዝከው፣ አንተ ሰው ካላደረግከው ማንም በራሱ ምንም አይሆንም። ለዚህ ነው የምንደገፈው አንተ ላይ። ለዚህ ነው በየማለዳው የምንጠራው። ለዚህ ነው ካንተ ስር ቁጭ ብለን ለዚህ ነው ካንተ ስር ቁጭ ብለን የምናወራው። ስምህ ይባረክ፣ ማደሪያ ይባረክ። ለእኔ እንዳንተ ያለ የለም፣ ለእኛ እንዳንተ ያለ የለም። ስምህ ይባረክ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴያችን ጥበቃ ባይለየን የዓለም ጥፋት ያገኘን ነበር። ግን ረዳህን፣ ግን ጠበቅከን።
ግን ጋረድከን ጌታ ሆይ፣ ሸፈንከን። እሳቱ እንዳይነካን ሸፈንከን። እኛ ከሌሎች የተለየን ስለሆነን ሳይሆን አንተ በእኛ ላይ የተለየ ስለሆንክ፣ ጥበቃ ስላልተለየን፣ መልካምነት ስላልተለየን፣ አባትነት ስላልተለየን እግዚአብሔር ሆይ ይህንን ቀን ማየት ችለናል። አመሰግናለሁ። ስምህ ይባረክ። እኔ ጌታ ሆይ ያላመሰገንኩ ማን ያመሰግንሃል? እኔን እኮ ከጨለማ ታድገሃል። እኔን ከሞት ታድገሃል። እኔን ከበሽታ ጠብቀኸኛል። ከሞት አፋፍ ላይ እግዚአብሔር አድነኸኛል። ስንት ጊዜ ሞት ወደ ሕይወቴ ሲመጣ ሸፈንከኝ። ስንት ጊዜ ከለልከኝ። የሞት ደጆች ሁሉ በእኔ ዙሪያ ሲዞሩ፣ ነገር ግን እግዚአብሔር አይሆንም ብለህ ሕይወትን ሰጠኸኝ። ሞትን ወደ ሕይወት ቀየርክልኝ። ጥፋትን ወደ መልካምነት ቀየርክልኝ። ጠላት እንዳሰበው አልሆነም። ጠላት እንዳሰበው አልሆነም በሕይወቴ። ስለዚህ ባርክሃለሁ። ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። እግዚአብሔር ሆይ ዳንኤል ካንተ ጋር ኅብረት እያደረገ ጠላቶች ቀንተው ወደ አንበሳ ጉድጓድ እንዲጣሉ አደረጉ። ነገር ግን አንተ መልአኩን ልከህ የአንበሶችን አፍ ዘጋ። እግዚአብሔር ሆይ ልክ የእኛም ታሪክ እንደዚህ ነው። ጠላት አበቃለት ብሎ፣ ጠላት አበቃላቸው ብሎ ወደ ጉድጓድ ሲጥለን፣ ጠላት ሊውጠን አፉን በከፈተ ጊዜ በአንተ መለኮታዊ ጥበቃ የጠላትን አፍ ዘግተህ በሕይወት ያስቀጠልከን፣ ዘመናችንን ያራዘምክልን፣ ቀናችንን ያራዘምክልን፣ ዕድሜን የጨመርክልን አንተ ነህ። እናመሰግንሃለን። 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 እኛ ተደርጎልናል። መልካምነትህን አይተናል። ጥበቃህን አይተናል። በሕይወታችን ያንተ መልካምነት አይተናል። እናመሰግንሃለን። ባለፍናቸው ዘመናቶች ሁሉ እግዚአብሔር ሆይ እንዳንተ ያለ መልካም አባት አላየንም። እንዳንተ ያለ ሩህሩህ አምላክ አላየንም። እንዳንተ ያለ ፍቅርና የተወደደ አምላክ አላየንም። ለዚህ ነው የምናወራ ፍቅር ነህ። ለዚህ ነው የምናወራ ቸር ነህ፣ የተወደድክ ነህ። ጌታ ሆይ በልባችን ላይ ሁሉ ጊዜ እናስብሃለን። ዳዊት እግዚአብሔርን አሰብኩት ደስም አለኝ እንዳለ፣ እግዚአብሔር ሆይ ማለዳም ቀንም ምሽትም ሌሊትም እናስብሃለን። አንተን ማሰብ ውስጥ ሰላም አለ። ካንተ ጋር ማውራት ውስጥ እግዚአብሔር ሆይ ባርኮትና ጤንነት አለ። ስለዚህ እግዚአብሔር አወራሃለሁ። መንፈሴን ሁሉ ተቆጣጠር። ዘመናቶቼን ሁሉ ተቆጣጠር። ቀሪ ቀናቶቼን ሁሉ ተቆጣጠር። እግዚአብሔር ሆይ ካንተ የተሰወረ ካንተ የተደበቀ አንዳች ነገር የለም። ስለዚህ እግዚአብሔር ሆይ ሁሉን እንድትቆጣጠር፣ ሁሉ ያንተ እንዲሆን፣ ዘመኔን፣ ጣትነቴን፣ ሕይወቴን፣ ስራዬን፣ አገልግሎቴን፣ ትዳሬን፣ ልጆቼን፣ ሁሉ ነገሬን ላንተ አሳልፌ እሰጣለሁ። እግዚአብሔር ሆይ ስምህ ይባረክ። ላንተ ይገባሃል ምስጋና፣ ላንተ ይገባሃል አምልኮ። እግዚአብሔር ሆይ ይኸው ተረከብ ትዳራችንን፣ ይኸው ተረከብ ስራችንን፣ ይኸው ተረከብ አገልግሎታችንን፣ ይኸው ተረከብ መንገዳችንን ላንተ አሳልፈን ሰጠን። ጉዟችንን ውብ አድርገው። እግዚአብሔር ሆይ በጤንነታችን ላይ ያንተ መልካምነት ይገለጥ። ጤንነታችን ላይ እግዚአብሔር ሆይ ያንተ በጎነት ይገለጥ። በኢየሱስ ክርስቶስ ስም ጨለማን ሻረው። ከሕይወታችን ላይ ተግዳሮትን ሻረው። አለመቻልን ሻረው። እግዚአብሔር ሆይ በቅርብ የምስክርነት ሕይወት ወደ ሕይወቴ ስለሚመጣ አመሰግንሃለሁ። ካንተ ዘንድ የሆነ ባርኮት፣ ካንተ ዘንድ የሆነ መልካምነት ስለሚለቀቅልኝ ባርክሃለሁ። ለእኛ እንዳንተ ያለ የለም። ስምህ ይባረክ። አንተ ቸር ባትሆን፣ አንተ ባትረዳን እግዚአብሔር ሆይ ማን ይደርስልን ነበር?
ማን አይዞ ይል ነበር። አንተ ግን ደረስክልን። አንተ ግን በሞትና በኛ መካከል አንድ እርምጃ ሲቀር ደረስክልን። አገዝከን፣ ረዳህን፣ አለው አልከን ጌታ ሆይ። ለዚህ ነው በፊት የምንሆነው። ለዚህ ነው የምንባርክህ። እውነተኛ ረዳታችን፣ እውነተኛ እረኛችን። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ከፍ ከፍ እናደርግሃለን። ነፍሳችን ትባርክሃለች። ነፍሳችን ላንተ ትገዛለች። ለቃልህ ትገዛለች፣ ለፈቃድህ ትገዛለች፣ ለመንፈስህ ትገዛለች። እግዚአብሔር ሆይ እስራኤላውያን በባርነት እያሉ እግዚአብሔር ሆይ 430 ዓመት ሙሉ በጠላቶቻቸው ተገዝተው ሳለ ደረስክላቸው። የሕዝቤን ጩኸት ሰምቻለሁ፣ አሁን ልረዳ ወርዳለሁ እንዳልክ እግዚአብሔር ሆይ በዚህ ውስጥ እያነቡ ያሉ፣ ያለቀሱ ያሉ፣ ጥያቄ ውስጥ ያሉ አሉ። የብዙ ዓመት ታሪካቸው እንድትቀይር፣ የብዙ ዓመት እንባቸው እንዲታበስ፣ በሽታ ውስጥ ያሉ፣ ጥያቄ ውስጥ ያሉ፣ ጉዳዮቻቸው የተያዘ በጠላት እጅ ያለ እግዚአብሔር ሆይ ጉልበታቸውን እግዚአብሔር ሆይ በዝብዞ ወደ በረከት አልቀይር ያለ ጉልበታቸውን የበዘበዘ ጠላት፣ ትዳራቸውን የበተነ ጠላት፣ ገንዘባቸውን የበተነ ጠላት ዛሬ እንዲያፍር በኢየሱስ ክርስቶስ ስም እንዲዋረድ እንድትደርስላቸው እግዚአብሔር ሆይ እንጸልያለን። መልካምነት እንዲገለጥ እግዚአብሔር ሆይ እንጸልያለን። እንድትረዳን እንድትደርስልን እግዚአብሔር ሆይ እንጸልያለን። ካለንበት መከራና ችግር ሁሉ ስለምታወጣን እናመሰግናለን። ደግሞ እንመሰክራለን። ረዳህን ብለን እግዚአብሔር ሆይ እንዘምራለን። ለአንተ ለሚገባ ምስጋናን ክብርን እንሰጣለን። ስምህ ይባረክ። እግዚአብሔር ሆይ አቅም ስለሆንከን፣ ስለረዳህን፣ ስላገዝከን፣ ጉልበት ስለሆንከን እንባርክሃለን። ይህንን ጸሎት ሁሉ አብረው የጸለዩ፣ ይህንን ጸሎት ሁሉ አብረው የተካፈሉ ሁሉ ጸጋና መንፈስ ይርዳቸው። ጥበቃህ እንዳይለያቸው። የእጆቻቸው ሥራ ይባረክ። ትዳር ያላቸው በትዳራቸው ይባረኩ። ትዳር ያላዙ ወደ መልካም ትዳር በአንተ መልካምነት እንዲገቡ ጸልያለሁ። በኢየሱስ ስም የትኛውም እጥረት ከሕይወታቸው ላይ ይነሳ። መልካምነትና ፍቅርህ በሕይወታቸው ላይ ይንጸባረቅ። በነገር ሁሉ እርዳቸው። እኔንም ስለረዳ ወንድሞቼን፣ እህቶቼን፣ አባቶቼንና እናቶቼን ስለረዳሃቸው ተባረክ። እግዚአብሔር አባቴ ሆይ በጌታዬ በኢየሱስ ክርስቶስ ስም አመሰግንሃለሁ። ይችን ቀን በምህረትህ በቸርነትህ እንዳይ ስለረዳኸኝ አመሰግንሃለሁ። ሕይወቴን፣ ቤተሰቤን፣ ሥራዬን፣ እያንዳንዱን ነገር ላንተ አሳልፌ እሰጣለሁ። ጌታ ኢየሱስ ክርስቶስ አንተ እረኛዬ ነህ፣ የሕይወቴ ጠባቂ ነህ፣ የእጆቼን ሥራ የምትባርክ ነህ። አንተ እውነተኛ እረኛ ነህ። ለእኔ ስለምታስብ፣ ለቤተሰቦቼ ስለምታስብ አመሰግንሃለሁ። ሁሉን ነገር ላንተ አሳልፌ እሰጣለሁ። ጌታ ኢየሱስ ሆይ በዚህ ምድር ላይ በማልፋቸው በእያንዳንዱ ነገሮች ጠላት ካስቀመጠው ወጥመድ ስለምታሻግረኝ አመሰግንሃለሁ። እግዚአብሔር ሆይ ደግሞ ነገውንና የነገ ወዲያውን አላቅም። እግዚአብሔር ሆይ አንተ በቅዱስ መጽሐፍህ እኔ ስለናንተ ማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም ብለህ እንደተናገርክ ለኔ መልካም ስለምታስብ፣ ለኔ ሰላም ስለሆነ ሐሳብህ፣ ለኔ በጎ ስለሆነ ሐሳብህ አመሰግንሃለሁ። እግዚአብሔር ሆይ በልቤ እጅግ ከፍ አድርግሃለሁ፣ አመልክሃለሁ። አንተ በሕይወቴ ላይ ጌታ ነህ። አንተ በሕይወቴ ላይ ንጉሥ ነህ። በእያንዳንዱ የሕይወት እንቅስቃሴ ላይ አንተን አከብርሃለሁ። እግዚአብሔር ሆይ በማልፈው በእያንዳንዱ መንገድ ላይ ጸጋህን እንድታበዛልኝ እጸልያለሁ። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም
እምበረታበትን ኃይል እንድትለቅልኝ ጸልያለሁ። ጉልበት ስለምትሆነኝ በሁሉ ነገር አመሰግንሃለሁ። የእጆቼን ሥራ ስለምትባርክ በሚሄድበት ቦታ ሁሉ አንተ ከኔ ጋር ስላለህም አመሰግንሃለሁ። ጌታ ኢየሱስ ሕይወቴን እያንዳንዱ ነገር ላንተ አሳልፌ እሰጣለሁ። እግዚአብሔር ሆይን የሚሰሙ ሴትና ወንዶች ልጆች፣ አባቶች፣ እናቶች፣ ወጣቶች እግዚአብሔር ሆይ በመንፈስ እንዲነቁ የዚህ ጸሎት መንፈስና ጸጋ እንዲያገኛቸው እግዚአብሔር ሆይ በጸለዩበት ጉዳይ ላይ አንተ በኃይል እንድትመጣ በኃይል እንድትገለጥ እግዚአብሔር ሆይ ባርኮትህን፣ ታምራትህን፣ ፈውስህን በእነሱ ላይ እንድትለቅ ጸልያለሁ። እግዚአብሔር ሆይ ከእንግዲህ ወዲህ ለተጨነቀች ነፍስ ረፍት ይሆናል ተብሎ እንደተጻፈ እግዚአብሔር ሆይ ጸልያለሁ። በዚህ ሰዓት ጭንቀት ውስጥ ያሉ፣ ግራ መጋባት ውስጥ ያሉ፣ ወዴት እሄዳለሁ ምን አደርጋለሁ ብለው ግራ የተጋቡ ሰዎች ካሉ አሁን እጅ እንዲዘረጋ፣ መልካምነት እንዲዘረጋ፣ አባትነት እንዲዘረጋ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አንድ ነገር ገብቶናል ጌታ ሆይ ያላንተ ምንም እንደማይቻል፣ አንተ ከመጣህ ደግሞ ሁሉ እንደሚቻል ገብተናል። አሁን ጌታ ሆይ ይህ ገብቶናል። አሁን ጌታ ሆይ በነገሮቻችን ሁሉ ላይ እንጠራሃለን። ይቺ ቀን ያንተ መንፈስ፣ ያንተ ጸጋ፣ ያንተ ኃይል በኢየሱስ ስም ያለባት የተባረከች ቀን እንድትሆን እጸልያለሁ። ይህንን ጸሎት እየሰሙ አብረው እየጸለዩ ተስማምተው ከዚህ ጸጋና መንፈስ ጋር በአንተ ፊት እየቆዩ ያሉ ወንድሞቼ እናቶቼ ሁሉ የዚህ ጸሎት በረከት ያገኛቸው፣ ክፉ ያገኛቸው፣ የትኛውም የጨለማ ፕሮግራም ያገኛቸው፣ ጠላት ያቀደውና ያሰበው አይከናወን። እነርሱ ግን ይፈቱ፣ እነርሱ ግን ነፃ ይውጡ። በእነሱ ቤት የእልልታ ድንኳን ይቆም፣ የሐዘን ይብቃ፣ የለቅሶ ይብቃ። እግዚአብሔር ሆይ የእልልታና የምስጋና ድንኳን እንዲቆም በጌታ በኢየሱስ ስም ጸልያለሁ። በዘመናቸው ላይ የታወጀ የትኛውም የጨለማ አዋጅ ከዚህ ሰዓት ጀምሮ ጉልበት ባለው በኢየሱስ ክርስቶስ ስም የፈረሰ ይሁን። አንተ እግዚአብሔር ሆይ በሕይወታቸው ላይ ድልን፣ ኃይልን፣ አሸናፊነትን እንድትለቅላቸው ጸልያለሁ። በጌታ በኢየሱስ ስም ያለፈውን ዓመት አልቅሰው ከሆነ ይህንን ዓመት እንዳያለቅሱ፣ ያለፈውን ዓመት በበሽታ አሳልፈው ከሆነ ይህንን ዓመት በበሽታ እንዳያሳልፉ እግዚአብሔር ሆይ እንድትደርስላቸው፣ እግዚአብሔር ረዳኝ፣ አገዘኝ፣ ጉልበት ሆነኝ እንዲሉ ምስጋና በእነሱ ድንኳን፣ ምስጋና በእነሱ ደጃፍ ላይ እንዲቆም፣ ምስጋና በእነሱ ቤት ላይ እንዲሆን፣ ምስጋና በእነሱ ደጃፍ ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉም ነገር አመሰግንሃለሁ። አንተ መልካም ነህ፣ አንተ መልካም ነህ። ማን አለ እንዳንተ የሚረዳ? ማን አለ እንዳንተ የሚያግዝ? ማን አለ እንዳንተ የሚያጽናና? ማን አለ እንዳንተ ደካማውን የሚያበረታ? ማን አለ እግዚአብሔር ሆይ በጨለማ ውስጥ ያለውን ከጨለማ ነፃ የሚያወጣ? ማን አለ እንዳንተ? ጌታ ሆይ ለዚህ እንጠራሃለን። ለዚህ ነው የምንጠራህ። ፈጥኖ ደራሻችን፣ የምትረዳን፣ የምታግዝ፣ በደከመብን ጉዳይ ላይ ጉልበት የምትሰጥ፣ እኔ ያለው የምትል፣ የምታጽናና፣ ለምስጋና የምታቆም፣ ለበረከት የምታቆም እግዚአብሔር ሆይ አመሰግንሃለሁ፣ 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 አመሰግንሃለሁ። ለእኛ እንዳንተ ያለ የለም። የረዳህን፣ ያገዝከን፣ ጉልበት የሆንከን እግዚአብሔር ሆይ ይጠፋሉ አይቀጥሉም በተባልንበት ጊዜ ጉልበት የሰጠህን አንተ ነህ። መጽሐፍ ቅዱስ ለደካማው ብርታትን ይሰጣል፣ ኃይል ለሌለው ኃይልን ይጨምራል ተብሎ እንደተጻፈ ዛሬ ኃይል እንዲለቀቅ፣ ኃይል እንዲጨመር፣ በጉዳዮቻችን ሁሉ ላይ መልካምነት እንዲገለጥ በአንተ ፊት ለመሆን መጥተናል። እግዚአብሔር ሆይ ዛሬም እንደ በፊቱ፣ ዛሬም እንደ ወትሮው እንጸልያለን እንድትረዳን፣ እንድታግዘን። ዳዊትን የረዳ እግዚአብሔር ሆይ ጎልያድ ፊት ሲቆም በሰውኛ ዳዊት ብላቴና ነው፣ በሰውኛ ዳዊት ደካማ ነው፣ በሰውኛ ዳዊት የማይወጣው ነው። አንተ ግን ከዳዊት ጋር ካለ
ትልቅ የተባለው ነገር ሁሉ ቀላል ነው። ዳዊትም ይህንን ስለተረዳ በእግዚአብሔር ስም ጠላቱን ጎልያድን እንደጣለ ዛሬ ባንተ ስም ጠላቶቻችንን እንዋጋለን። ስም ጉልበት አለው። ስም ያሻግራል። ስም ካለንበት ድካም ሁሉ ነፃ ያወጣናል። ዛሬ ኢየሱስ ክርስቶስ የነገሥታት ንጉሥ፣ የጌቶች ጌታ በሁሉ ጉዳያችን ላይ እንጠራሃለን። ኢየሱስ በሥራችን ላይ ንገሥ። ኢየሱስ በአገልግሎታችን ላይ ንገሥ። ኢየሱስ በትዳራችን ላይ ንገሥ። ኢየሱስ በእንቅስቃሴያችን ላይ ንገሥ። ኢየሱስ በምንሰማራበት ሥራ ላይ ንገሥ። ኢየሱስ በጀመርነው ፕሮሰስ ላይ ንገሥ። ኢየሱስ በጤናችን ላይ ንገሥ። ኢየሱስ በምንሰማራበት በምንገባው በምንወጣው ሁሉ ላይ ያንተ መልክ እንዲታይ እንጸልያለን። ስምህን እንጠራለን። በጌታ በኢየሱስ ክርስቶስ ስም ከጨለማ አሰራር፣ ከጨለማ የትኛውም ፕሮግራም ዛሬ ነፃ ይወጣሉ። ይህንን የሚሰሙ ሁሉ በእንባ ያሉ፣ ጥያቄ ውስጥ ያሉ፣ ለቅሶ ውስጥ ያሉ፣ እግዚአብሔር አይረዳንም ወይ ያሉ፣ እግዚአብሔር አይደርስልንም ወይ ያሉ፣ ከበሽታ ነፃ ለመውጣት እየጸለዩ ያሉ፣ ከተግዳሮት ነፃ ለመውጣት እየጸለዩ ያሉ፣ ከብድር አንገት ከመድፋት የሰው ፊት ከማየት እየጸለዩ ያሉ እግዚአብሔር ይድረስላቸው። በኢየሱስ ክርስቶስ ስም ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። እጅ ይምጣ አባ፣ እጅ ይምጣ አባ፣ እጅ ይምጣ አባ። ነፃ ይወጡ ጌታ ሆይ፣ ነፃ ይወጡ ጌታ ሆይ። እርዳታ ይገለጥ ጌታ ሆይ። መልካምነት ይገለጥ ጌታ ሆይ። አንተ በእነርሱ ላይ ያለን ፕሮግራምና ዓላማ እንድትፈጽም ጸልያለሁ። በቃ በላቸው መከራን፣ በቃ በላቸው ችግርን፣ በቃ በላቸው እግዚአብሔር ሆይ እንባን፣ በቃ በላቸው የሰውን ፊት ማየት ጌታ ሆይ። እግዚአብሔር ሆይ ቅን ልብ ያላቸው አንተን የሚፈልጉ ነገር ግን በሰው የተበደሉ እግዚአብሔር ፍርድ ያጡ፣ ፍትህ ያጡ ዛሬ እግዚአብሔር ሆይ ጸልያለሁ። ፍትህ በእነርሱ ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ፍትህ በእነርሱ ላይ እንዲሆን። እውነተኛ ጻድቅ ፈራጅ አንተ ነህ። እውነተኛ ወዳጅ፣ እውነተኛ አፍቃሪ አንተ ነህ። ሁሉን የምታይ እግዚአብሔር ሆይ ካንተ የተሰወረ ምንም የለም። አሁን ጸልያለሁ ፍትህ ባጡት ጉዳይ ላይ ሁሉ ፍትህ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ጠላት ካቀደው፣ ጠላት ካዘጋጀው ከየትኛውም ዕቅድ ነፃ እንድታወጣቸው፣ እንድትደርስላቸው እግዚአብሔር ሆይ መልካምነትን በእነርሱ ላይ እንድትገልጥ በኢየሱስ ክርስቶስ ስም ጸልያለሁ። በእምነት አብረው እግዚአብሔር ሆይ እየጸለዩ ያሉ፣ ይህንን ጸሎት እየሰሙ ያሉ በጌታ በኢየሱስ ስም የጸለዩት ጸሎት ሁሉ ፈጥኖ ይመለስ። የጸለዩት ጸሎት ሁሉ ፈጥኖ ይመለስ። ጸሎታችንን የምትሰማ እግዚአብሔር ሆይ እንባችንን የምታብስ አንተ ብቻ ነህ። ለእኛ እንዳንተ ያለ የለም። ለእኛ እንዳንተ ያለ የለም። እውነተኛ ወዳጅ፣ እውነተኛ አፍቃሪ አንተ ነህ ጌታ ሆይና እናመሰግንሃለን። አንተ ነህና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ከፍ በል፣ ከፍ በል። ውዳሴ ላንተ ይሁን፣ ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ባርኮት ላንተ ይሁን፣ መንበርከክ ላንተ ይሁን፣ መገዛት ላንተ ይሁን። ሁሉን ለምትችለው፣ ሁሉን ለምትሰራው፣ ሁሉን ለምታየው ክብር ላንተ፣ ምስጋና ላንተ ይሁን ጌታ